እሺ ሰላም እንዴት ናችሁ? ይህ መልእክት የሚመለከተው በ2018 ሰኔ ወር ላይ የመውጫ ፈተና ተፈትኖ ያለፈና በነሐሴ ወር የሚሰጠውን የምዘና ፈተና ለመውሰድ በዝግጅት ላይ ላላችሁ የጤና ባለሙያዎች ሲሆን በምዝገባ ወቅት ሊስተካከሉ የሚገባቸው አንዳንድ መረጃዎችን አጋራችኋለሁ። አንደኛ አዲስ ሆናችሁ ነገር ግን ምንም ኮድ ከ633 ወይንም ከጤና ሚኒስቴር ላልተላከላችሁ፣ ሁለተኛ ደግሞ ኮድ ተልኮላችሁ ነገር ግን አፕሩቭድ የሚል ከጤና ሚኒስቴር ያልተላከላችሁ ሲሆን በሶስተኛ ደረጃ የምንመለከተው ኮድ ተልኮላችሁ በተጨማሪም ፕሮፋይላችሁ ጋር ስታተስ የሚለው ገብታችሁ ስታዩት አፕሩቭድ የተባላችሁ ሁላችሁ ምን ማድረግ እንዳለባችሁ አንድ ባንድ እንነጋገራለን ማለት ነው። ለዘላቂና ወቅታዊ መረጃ በቀላሉ እንዲደርሳችሁ ሰብስክራይብ እና ላይክ ብቻ በማድረግ ይከታተሉ። ስለዚህ አንደኛ አዲስ ሆናችሁ ነገር ግን ምንም ኮድ ከ633 ወይንም ከጤና ሚኒስቴር ላልተላከላችሁ ችግሩ ሊሆን የሚችለው ሁለት ነገር ይሆናል። የመጀመሪያው ሊሆን የሚችለው የስልካችሁ ሜሴጅ መቀበል ስለማይችል ያ ሚስቲንግ ላይ ችግር ካለ ጤና ሚኒስቴር ሜሴጁን ወይንም ኮዱን ቢልከውም ከእናንተ ጋር ላይ ደርሳችሁ ስለሚችል እሱን አስተካክላችሁ መሞከር ወይንም ደግሞ እሱን ለመስራቱን ለማረጋገጥ በሌላ ስልክ ወደ ራሳችሁ ስልክ ሜሴጅ በመላክ መግባቱን ማረጋገጥ ትችላላችሁ። ይህ ሆኖ በቀላሉ ከሌላ ስልክ ሜሴጅ የሚገባላችሁ ከሆነ ሌላ ሊሆን የሚችለው የስልክ ስህተት ወይም ደግሞ የስልክ ቁጥር ስህተት ይኖራል ማለት ነው። በብዙዎች ይህ ችግር አጋጥሟቸው ስለነበር ነው ይሄን የምነግራችሁ። ምክንያቱም እንደሚታወቀው ወደ ጤና ሚኒስቴር የሚላከው ስልክ ቁጥር በዩኒቨርሲቲያችሁ በተመረቃችሁበት ዩኒቨርሲቲ አማካኝነት ወደ ጤና ሚኒስቴር ይላካል ማለት ነው። ይህ ስልክ ቁጥር የሚላከው ደግሞ በቀጥታ ፋይዳ ያያያዛችሁበት ስልክ ቁጥር ስለሆነ ይህ ስልክ ቁጥር ትክክል መሆኑን ማረጋገጥ መቻል አለባችሁ ማለት ነው። ይህን የምታረጋግጡት ደግሞ ከተመረቃችሁበት ዩኒቨርሲቲ በዲፓርትመንታችሁ አሊያም ከሬጅስተራል በተላከ መረጃ በኩል መረጃው ትክክለኛ ስልክ ቁጥራችሁ የተላከው መሆኑን ማረጋገጥ ትችላላችሁ ማለት ነው። ስለዚህ እነዚህን ሁለት ነገሮች መፈተሽ ይኖርባችኋል። ከዚህ በመቀጠል ደግሞ ወደ ጤና ሚኒስቴር ወይም ደግሞ 952 በመደወል ችግራችሁን በማቅረብ መፍታት ትችላላችሁ ማለት ነው። ስለዚህ ይህን ማድረግ የምትችሉት እስከ ሐምሌ 24 2018 ብቻ ስለሆነ ይህን ነገር አያይዛችሁ መጠበቅ አለባችሁ ማለት ነው። በሁለተኛ ደረጃ ኮድ ተልኮላችሁ ከፋይዳ ጋር አያይዛችሁ ነገር ግን አፕሩቭድ የሚል መልእክት ከጤና ሚኒስቴር ያልተላከላችሁ ወይም ደግሞ ቨሪፋይድ ብቻ የሚል ከሆነ ስታተሳችሁ እናንተ ምን ስህተት ሊሆን የሚችለው መረጃችሁን በትክክል አፕሎድ አላደረጋችሁም ማለት ነው። ምክንያቱም አፕሩቭድ የሚላችሁ ቴምፖአችሁ አፕሎድ ያደረጋችሁትን ጤና ሚኒስቴር ኢቫሉዌት አድርጎ የመውጫ ፈተናውን በትክክል ማለፋችሁን ካረጋገጠ በኋላ ነው አፕሩቭድ የሚያደርግላችሁ። ስለዚህ ያስገባችሁት የቴምፖ በትክክል የማይታይ ሊሆን ስለሚችል እሱን ገብታችሁ ፕሮፋይላችሁ ጋር ቪው ዶክመንት ወይም ደግሞ ቪው ዳውንሎድ የሚሉ ላይ ገብታችሁ አፕሎድ ያደረጋችሁትን በቀላሉ በማየት እሱን ማየት ይኖርባችኋል ማለት ነው። ከዛ በተጨማሪ ደግሞ ከጤና ሚኒስቴር ወይም ደግሞ ከ633 የሚላክ ለአንዳንድ ተማሪዎች ሁለት ጊዜ ይገባል ኮዱ። ስለዚህ በመጀመሪያው አያይዛችሁ ከፋይዳ ጋር በመጀመሪያው ካያያዛችሁ በኋላ አፕሩቭድ ላይ ላችሁ ይችላል። ስለዚህ ምን ማድረግ አለባችሁ በዚህ ሰዓት ሁለተኛ ድጋሚ ኮድ ከ633 የተላከላችሁ ካለ በሚቀጥለው ኮድም ድጋሚ ማያያዝ ይኖርባችኋል ማለት ነው። ምክንያቱም ኦልሬዲ ሊንክድ ካላችሁ አያይዛችኋል፣ ነገር ግን በምታያይዙበት ወቅት ከተቀበላችሁ ማያያዝ ይኖርባችኋል። ስለዚህ በሁለተኛው ኮድ ማያያዝ ይኖርባችኋል ማለት ነው። ስለዚህ በዚህ መንገድ ማስተካከል ትችላላችሁ ማለት ነው። ስለዚህ ተጨማሪ ኮድ የተላከላችሁ እንዳልኳችሁ በመጀመሪያ አያይዛችሁ 3 ቀን ካለፈው 3 ቀን አልፎት አፕሩቭድ ካልተባላችሁ ሁለተኛ በተላከላችሁ ማያያዝ ይኖርባችኋል ማለት ነው። ስታያዙ ደግሞ የሚገባው ኤዱኬሽን ሰርቲፊኬት የሚለው ጋር ቴምፖአችሁን ፎቶ ካነሳችሁ በኋላ ወደ ፒዲኤፍ በመቀየር በቀላሉ ቹዝ የሚለውን በመንካት መመዝገብ ትችላላችሁ። ቴምፖአችሁን ወደ ፒዲኤፍ የተቀየሩን አፕሎድ አድርጋችሁ ማለት ነው። ነገር ግን ስታተስ የሚለው ላይ ቨሪፋይድ የሚል ከሆነ ገና አልጨረሳችሁም ማለት ነው። ስትጨርሱ ስታተስ የሚለው ላይ አፕሩቭድ ይላችኋል።
ስለዚህ ከጨረሳችሁ አፕሩቭድ ካላችሁ ይህንን ይመስላል ማለት ነው። ይህንን ለማድረግ ቀኑ የሚቆይ እንደሚታወቀው ሐምሌ 17 ነበር የሚያልቅ። ነገር ግን ያው ብዙ ቅሬታዎች ስላሉ እስከ ሐምሌ 24 2018 ድረስ ስለተራዘመ በዚህ ቀን ውስጥ ቀድማችሁ እንድታስተካክሉና የያዛችሁ እንድትጠብቁ ምክንያቱም በሚቀጥለው ከ24 በኋላ የዩኒቨርሲቲ መረጣ ስለሚለቀቅ ይህን ጉዳይ ቀድማችሁ እንድጨርሱ ማለት ነው። ሶስተኛ ደረጃ የምንመለከተው ኮድ ተልኮላችሁ በተጨማሪም ፕሮፋይላችሁ ጋር ገብታችሁ ስታዩት ስታተስ የሚለው ጋር አፕሩቭድ የተባላችሁ እናንተ ደግሞ አፕሩቭድ ከተባላችሁ በኋላ እንደሚታወቀው ውጤታችሁን ወደፊት ለማየት ሙሉ ፕሮፋይል መመስረት ስላለባችሁ ፕሮፋይላችሁ ጋር ስትገቡ ደግሞ ፋን ነምበርና ፓስወርድ ይጠይቃችኋል። ስለዚህ እናንተ ደግሞ ገና አዲስ ስለሆናችሁ ፓስወርድ ክሬት ለማድረግ ስለሚያስፈልጋችሁ በቀጥታ ፎርጌት ፓስወርድ ትሉታላችሁ። ፎርጌት ፓስወርድ የሚለውን ከነካችሁ በኋላ ዩዘር ኦር ፋን የሚለው ላይ ፋን ነምበር አስገብታችሁ ኮንቲኒው ትላላችሁ። ከዛም በኋላ የሚመጣላችሁ ይህንን ይመስላል ማለት ነው። ስለዚህ ከመጀመሪያው ላይ ኮንቲኒው ካላችሁ በኋላ የሚላክላችሁ በፋይዳ የያዛችሁ ስልክ ቁጥር ኦቲፒ ይላክላችኋል። እሱን ታስገባላችሁ። ሁለተኛ ላይ ደግሞ ኒው ፓስወርድ የሚለው ጋር ደስ ያላችሁን 8 ዲጂት ታስገባላችሁ። በሶስተኛ ደረጃ ደግሞ ኮንፊርም ኒው ፓስወርድ የሚለው አለ። ስለዚህ መጀመሪያ ላይ ኒው ፓስወርድ የሚለውን የሞላችሁትን ደግማችሁ ትሞላላችሁ ማለት ነው። ከዚህም በኋላ እሱን በማስገባት ኮንቲኒው ስትሉት ይህንን ይመስላል። ይህ ይመጣላችኋል ማለት ነው። ከዛ ጨረሳችሁ። በቀጥታ ሊንኩ ስትገቡ ፋንና ፓስወርድ ሲጠይቃችሁ አሁን የተጠቀማችሁትን ፓስወርድ በመጠቀም ገብታችሁ ፕሮፋይላችሁን ማየት ትችላላችሁ። ስለዚህ ፕሮፋይሉ ይህንን ይመስላል። ስለዚህ ጋር አፕሩቭድ ካላችሁ ጨረሳችኋል ማለት ነው። ስለተከታተላችሁ አመሰግናለሁ። ሰብስክራይብ ማድረግ እንዳይረሳ። ሰላም ሁኑ።